የጦርነት ነበልባል ከቀን ወደ ቀን የተጋጋለ የዓለም ትኩረት ወደ አንድ ማዕከል እየሳበ የሚገኝበት በዚህ አስፈሪ ታሪክ ምዕራፍ ውስጥ ከቴህራን የተሰማው አዲስ ዜና የቀጠናውን ጂኦፖለቲካዊ ካርታ በድጋሚ የሚያናውጥ ሆኗል። የኢራን እስላማዊ አብዮታዊ ጠባቂዎች ባልተጠበቀና እጅግ በተቀናጀ ሁኔታ አዳዲስና እጅግ ዘመናዊ የሆኑ የባላስቲክ ሚሳኤሎች እንዲሁም ድሮኖችን ወደ ኢላማዎቻቸው ማስወንጨፋቸውን በይፋ አስታውቀዋል። ይህ ጥቃት ተራ ወታደራዊ እርምጃ አይደለም፣ ይልቁንም ጥልቅ የሆነ ፖለቲካዊና ሃይማኖታዊ መልእክት ያዘለ ግዙፍ ክስተት ነው። በፈሳሽና በደረቅ ነዳጅ የሚሰሩት እንዲሁም እጅግ አጥፊ መሆናቸው የሚታወቁት ሆራም ሻሃር ፋታህና ሃይፐር የተሰኙ ሚሳኤሎችን ሰማዩን እየቀደዱ ሲምዘገዘጉ የዚህ ወታደራዊ ዘመቻ መጣሪያ ደግሞ አሊያን ወሊዩላህ የሚል ስያሜ ተሰጥቶታል። ይህ ስያሜ በዘፈቀድ የተመረጠ አይደለም። በሺያ እስልምና አስተምህሮ ውስጥ በነቢዩ መሐመድ በጋዲር ክስተት ወቅት አማቻቸው አሊን ትክክለኛ ተተኪያቸው አድርገው መሾማቸው የሚያመላክት ጥልቅ ታሪካዊና መንፈሳዊ ትርጉም ያለው ሐረግ ነው። ዛሬ ይህ ሐረግ ጥቅም ላይ የዋለው በኢራን ምድር ለተፈጠረው አዲስ የስልጣን ሽግግር መንፈሳዊ ሽፋን ለመስጠት ነው። ይህ ሁሉ ወታደራዊ ትርኢትና የሚሳኤል ዶፍ ዋና ምክንያት ደግሞ አንድና አንድ ነው። እርሱም የሞጅታባ ካሚኒ የኢራን አዲሱ የበላይ ጠባቂ መሆንን ማብሰርና ማክበር ነው። የኢራን መንግስታዊ ሚዲያዎች በአንድ ግዙፍ ሚሳኤል ላይ ለበይክ ሰይድ ሙጅታብ እኛ አገልጋዮቹ ዝግጁ ነን ሰይድ ሙጅታብ የሚል ጽሑፍ ተጽፎበትን የሚያሳይ ምስል ለዓለም አሰራጭተዋል። ይህ ምስል የኢራን ሀያሉ ወታደራዊ ክንፍ ለአዲሱ መሪው ያለውን ፍጹም ታማኝነትና ሎሌነት በተግባር ያረጋገጠበት ማሳያ ነው። ሙጅታባ ካሚኒ የተገደሉት የአያቶላ አሊ ካሚኒ ልጅ ሀገሪቱ በከባድ ጦርነት ውስጥ ባለችበት እንዲሁም እስራኤል የአባቱን ተተኪ ማንኛውም ሰው ኢላማ እንደምታደርግ በይፋ ዝታ ባለችበት እጅግ ፈታኝ ወቅት ነው። የሀገሪቱ ቁንጮ ስልጣን የተረከቡት በሌላኛው የጦርነት ግንባር በሊባኖስ ዋና ከተማ ቤይሩት ላይ የእስራኤል አየር ኃይል የቦምብ ዝናብ ማዝነውን ቀጥሏል። የሊባኖስ ብሔራዊ ሚዲያዎች እንዳረጋገጡት የቤይሩት ደቡባዊ ዳርቻዎች በእስራኤል ጦር አውሮፕላኖች ክፉኛ ተደብድበዋል። ኤኤፍፒ በተሰኘ የዜና ወኪል የቀጥታ ስርጭት ምስሎች ላይ እንደሚታየው በኢራን የሚደገፈው የሂዝቦላ ቡድን ጠንካራ ይዞታዎች ላይ ግዙፍ የጭስ ማዕበል ወደ ሰማይ ሲተም ታይቷል። የዚህ ጥቃት ዋና ኢላማ ደግሞ የሂዝቦላ ጋር ቁርኝነት ያለው አልካርድ አልሐሰን የተሰኘው የፋይናንስ ተቋም ቅርንጫፎች ናቸው። የእስራኤል መከላከያ ኃይል አይዲኤፍ ይህንን የፋይናንስ ተቋም ኢላማ እንደሚያደርግ አስቀድሞ ማስጠንቀቂያ ሰጥቶ የነበረ ሲሆን የሂዝቦላን የደም ስር የሆነውን የገንዘብ ምንጭ ለማድረግ በማሰብ በቡድን ይዞታዎች ውስጥ የሚገኙት የባንክ ቅርንጫፎች ላይ ያነጣጠረ ተከታታይ ጥቃት ፈጽመዋል። ይህ የሚያሳየው ጦርነቱ በመሳሪያ ብቻ ሳይሆን በኢኮኖሚ ጭምር የጠላት አቅም የማሽመድመድ ሰፊ ስትራቴጂ የተከተለ መሆኑ ነው። ይህ ሁሉ የጦርነቱ ጥንቅጥ እየተካሄደ ባለበት በዚህ ወቅት የዓለም አይን ወደ ቴህራን አዲሱ መሪ ወደ ሙጅታባ ካሚኒ ያተኩረዋል። የኢራን ባለሙያዎች ምክር ቤት ሰኞ ዕለት ማለዳ ባወጣው ይፋዊ መግለጫም ሙጅታባ ካሚኒ የእስላማዊት ሪፐብሊክ አዲስ የበላይ ጠባቂ አድርጎ ሰይሟቸዋል። ይህ ይፋዊ መግለጫ የወጣው ኢራን ኢንተርናሽናል የተባለው የዜና ተቋም ምክር ቤቱ በኢራን እስላማዊ አብዮታዊ ጠባቂዎች ከፍተኛ ጫና ማስገደድ ሙጅታባን መመረጡን ካጋለጡ ከ5 ቀናት በኋላ ነው። ለበርካታ አስርተ ዓመታት ከህዝብ ታርቀው በከፍተኛ ሚስጥር ውስጥ ሆነው የሀገሪቱን የፖለቲካና የደህንነት መዋቅር ጥልቅ ትስስር ሲገነቡ የቆዩት ሙጅታባ አሁን በይፋ ወደ መድረክ ብቅ ብለዋል። የእርሳቸው ወደ ስልጣን መምጣት ከትዕይንት ጀርባ የኢራን ገዢ መደብ እጅግ ተጽዕኖ ፈጣሪ ተዋናይ የነበሩት ግለሰብ አሁን የሀገሪቱ ፍጹም ገዢ መሆናቸው ያረጋገጠ ነው። ስለ ሙጅታባ ካሚኒ ማንነትና የኋላ ታሪክ ስንመለከት የአሊ ካሚኒ ሁለተኛ ልጅ የሆኑት እኚህ ሰው በቤተሰብ ውስጥ ግልጽ የሆነ የፖለቲካ ምኞትና ተሳትፎ ያላቸው ብቸኛው ግለሰብ መሆናቸው እንረዳለን። ታናሽ ወንድማቸው ማስዋድ በአባታቸው ጽህፈት ቤት ውስጥ በተራ አስተዳደር ውስጥ በተራ አስተዳደር ስራዎች ላይ ብቻ የተገደቡ ሲሆን ሌሎች ሁለት ወንድሞቻቸውና ሁለት እህቶቻቸው በምንም አይነት ፖለቲካ የሆነ ቢሮክራሲ ሚና ውስጥ ገብተው አያውቁም። ሙጅታባ እንደ አውሮፓውያን አቆጣጠር በ1969 በማሻድ ከተማ ተወለዱ። ትምህርታቸው በቴህራን የሚገኘው ስመ ጥሩ በሆነው ባላቪ ሁለተኛ ደረጃ ትምህርት ቤት ተምረዋል። ይህ ትምህርት ቤት ወደ ቀድሞ የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ያሉትን የኢራን እስላማዊ ሪፐብሊክ ከፍተኛ ሊቃን ያፈራ የፖለቲካ ማህፀን ነው። ትምህርት ቤቱ ዲን የነበሩት ካማል ካራምዚም ቢሆኑም በኋላ ላይ የአሊ ካሚኒ ከፍተኛ የፖለቲካ አማካሪ በመሆን አገልግለዋል። ይህ የሚያሳየው ሙጅታባ ከልጅነታቸው ጀምሮ በሀገሪቱ የፖለቲካ ሊቃን አውታር ውስጥ መገንባታቸውን ነው። ከሁለተኛ ደረጃ ትምህርታቸው በኋላ ሙጅታባ በቴህራን ሃይማኖታዊ ትምህርታቸውን የጀመሩ ሲሆን በመቀጠልም ትልቁ የሴሚናሪ ትምህርታቸውን ለመከታተል ወደ ቅድስቲቱ የቆም ከተማ ተቀንተዋል። በቅርብ ዓመታት ውስጥ ደግሞ በቆም ሴሚናሪ ውስጥ ዳርስ ኸርጅ በመባል የሚታወቀውና የሙጅታሂድ ማዕረግን ለማግኘት ቅድመ ሁኔታ የሆነውን ከፍተኛውን የህግና የሃይማኖት ትምህርት ደረጃ ሲያስተምሩን ቆይተዋል። ይህ የሃይማኖት እውቀታቸው ለበላይ ጠባቂነት ስልጣን መንፈሳዊ ቅቡልነት እንዲያገኙ ትልቅ አስተዋጽኦ አድርገዋል። ሙጅታባ በግል ሕይወታቸው ቢሆንም ከሀገሪቱ የፖለቲካ ሊቃን ጋር ጥብቅ ቁርኝነትን ፈጥረዋል። የቀድሞ የፓርላማ አፈ ጉባኤ የነበሩት የጎላሚ አል ሀዱድ አዴል ልጅ የሆነችውን ዛሃራ ሀዱድ አዴልን አግብተዋል። ከእርሷም ጋር 3 ልጆችን አፍርተዋል። ነገር ግን የካቲት 28 ቀን በአሊ ካሚኒ መኖሪያ ቤት ላይ በተሰነዘረው አሰቃቂ ጥቃት ባለቤታቸው ዛሃራና አንደኛው ልጃቸው ህይወታቸውን አጥተዋል። ይህ ጥልቅ የገድል ሐዘን ኪሳራ ሙጅታባ ወደ ስልጣን በመጡበት በዚህ ወቅት በጠላቶቻቸው ላይ ያላቸውን ቁጣና የበቀል ስሜት ይበልጥ እንዲያፋጥነው እንደሚያደርግም የፖለቲካ ተንታኞች ይገምታሉ። ሙጅታባ ካሚኒ አብዛኛው ዘመናቸው እጅግ ጥብቅ በሆነ የደህንነት ጥበቃ ስር ከእይታ ተሰውረው አሳልፈዋል። ስለ እርሳቸው የሚወጡ ይፋዊ መረጃዎች እጅግ ውስን ናቸው። መደበኛ ያልሆኑ ሪፖርቶች ቢሆኑም የተቋረጡና ሙሉ ምስል የማይሰጡ ናቸው። በስራ ዘመናቸው ምንም አይነት መደበኛ
አስፈጻሚ ወይም በምርጫ የተገኘ ስልጣን ኖሯቸውም አያውቅም። ሆኖም ግን በበላይ ጠባቂው የአባታቸው ጽሕፈት ቤት ውስጥ እጅግ ግዙፍ የሆነው ተጽዕኖ እንደነበራቸውና የአባታቸውን ሰፊ አስተዳደር መሪ የበላይነት ሲቆጣጠሩ እንደነበረ በሰፊ ይታመናል። ይህ የጥላ ስር ልዑል የሚል ስያሜ እንዲሰጣቸውም አድርጓል። የሞጅታባ የፖለቲካ አቅጣጫና የፖሊሲ እይታ እጅግ አከራካሪና ወግ አጥባቂ ነው። እርሳቸው የሙሐመር ታኪ ማስባህ ያዚድ የቅርብ ተከታይና ታማኝ ተማሪ ነበሩ። ማስባህ ያዚድ እጅግ ወግ አጥባቂ የሆነው የፓይዳሪ ፓርቲ ርዕዮተ ዓለም አርክቴክትም ነበሩ። ሙጅታባ ከዚህ የኢራን አክራሪ ክንፍ ጋር ለረጅም ጊዜ ጥብቅ ግንኙነት አላቸው። የፖለቲካ ተንታኞች ሙጅታባን የተዋሃደች መንግስት አቀንቃኝ አድርገው ይገልጿቸዋል። በእርሳቸው እምነት በሹመት የሚቀመጡ ሃይማኖታዊ ተቋማትና ግለሰቦች በህዝብ ምርጫ ከሚመጡት አካላት በላይ ፍጹም የሆነ በላይነት ሊኖራቸው ይገባል። ይህ አስተዳደር ሞዴል በተግባር የታየው በተገደሉት ፕሬዚዳንት ኢብራሂም ራይሲ ዘመን መንግስት ነበር። በዚያን ጊዜ እንደ አሊ ራልጂን ያሉ መካከለኛ ወግ አጥባቂዎች ከመድረኩ እንዲገለሉና ከፖለቲካው ጨዋታ ቀስ በቀስ እንዲገፉም ተደርገዋል። በተጨማሪም ሙጅታባ መሐመድ አምዲን ነጃድ ወደ ስልጣን ሲመጡ 2009 እንደ አውሮፓውያን አቆጣጠር አወዛጋቢ ምርጫ ስልጣናቸው ሲያስቀጥሉ ከጀርባ ሆነው ትልቅ ድጋፍ ያደረጉት ቁልፉ ሰው እንደነበሩ በስፋት ይናገራሉ። የሙጅታባ መንፈሳዊ አባት የነበሩትና በ2021 ያረፉት ማስባህ ያዚድ የሪፐብሊካኒዝም የህዝብ አስተዳደር ቀንደኛ ተቃዋሚ ነበሩ። የእስላማዊ አብዮታዊ ዘበኛ ከፍተኛ አዛዦች ሹመትን በመወሰን እና ቁልፍ የደህንነት ቦታዎችን በታማኞቻቸው በመምላት ረገድ ወሳኝና የመጨረሻው ሚና ሲጫወቱ መቆየታቸው ያምናሉ። አሁን ሙጅታባ ካሚኒ በይፋ የኢራን የበላይ ጠባቂነት ስልጣን ሲረከቡ የዚህ አመራር መዘዝ በቀጠና ሆነ በዓለም አቀፍ ደረጃ እጅግ የገዘፈ ይሆናል። የፖለቲካ ታዛቢዎች እንደሚሉት የእርሳቸው አመራር የኢራን አክራሪና ወግ አጥባቂ ተቋማት ላይ የበላይነት ከመቼውም ጊዜ በላይ ያጠናክረዋል። እንዲሁም የደህንነትና የወታደራዊ መዋቅር ሀገሪቱ የፖለቲካ ስርዓት ውስጥ ያላትን ሚና ይበልጥ ያጠልቀዋል ተብሎ ይጠበቃል። የአብዮታዊው ጥበቃ ጋር ያላችን ጥልቅ ትስስርና የበላይ ጠባቂው የጽህፈት ቤት ውስጥ ለዓመታት የገነቡ ተጽዕኖ ማዕረጉን ከማግኘታቸው በፊት ቢሆን ተዋዳሪ የሌለው የኃይል መሰረት ፈጥሮላቸዋል። ለዓመታት በኢራን ፖለቲካ ተዋረድ ውስጥ ምንም አይነት መደበኛና ይፋዊ ስልጣን ሳይኖራቸው እጅግ ወሳኝና ተጽዕኖ ፈጣሪ ሰው ሆነው ሰርተዋል። አሁን ግን የእስላማዊቷ ሪፐብሊክ የጥላ ስር ልዑል ጥላውን ገፎ ሙሉ በሙሉ ለስልጣን ማዕከል ወደ ብርሃን ወጥተዋል። ነገር ግን ይህ ወደ ብርሃን መውጣት በታላቅ አደጋ የታጀበ ነው። አባታቸው የተገደሉት በእስራኤል መሆኑ ቤተሰባቸው የደረሰው እልቂት እንዲሁም እስራኤል ማንኛውም ተኪ ለማስወገድ መዛቷ የሙጅታባን የስልጣን ዘመን ከጅምሩ የሞት ሽረት ትግል አድርጎታል። በአንድ በኩል ከውስጥ የህዝባዊ አመፁና ኢኮኖሚያዊ ቀውሱ፣ በሌላ በኩል ደግሞ ከውጭ የአሜሪካና የእስራኤል እጅግ ዘመናዊ ጦር መሳሪያዎች ውሽንፍር ተደቅኖባቸዋል። ሙጅታባ ይህን አውዳሚ ማዕበል ለማለፍ የሚጠቀሙበት ስትራቴጂ ሰላምና ድርድር ሳይሆን ይበልጥ ማጥቃትና እስከ መጨረሻ የደም ጠብታ መዋጋት መሆኑ የጀመሩት የሚሳኤል ዘመቻ ግልጽ አድርጎታል። የመካከለኛው ምስራቅ ቀጠና በዚህ ጥላ ስር ልዑል የፊት መስመር መሪነት ወደማይታወቅና እጅግ አደገኛ ወደሆነ የደም እና የእሳት ምዕራፍ ተሻግረዋል። የፋታህና ሃይፐር ሚሳኤሎች ጩኸት የዚህ አዲስ ዘመን መክፈቻ ደውሎች ናቸው። የዓለም ማህበረሰብ ይህን አክራሪነትና በቀል የተቃኘ አዲስ የኢራን አመራር ቀጠናን ወደ ክፉ የኒውክሌርና የጠቅላላ ጦርነት አዘቅት ውስጥ እንዳይከተው በከፍተኛ ስጋት እየተከታተለ ይገኛል። ጦርነቱ ገና ከጅምር ነው። የሙጅታባ ካሚነተኛ የጭካኔ ልክም በቀጣዮቹ ቀናትና ሳምንታት በጦር ሜዳ በተግባር የሚፈተን ይሆናል። ይህች ዓለም ከዚህ በኋላ ወደ ኋላ መመለስ ወደማትችልበት የጥፋት አፋፍ ላይ ቆማለች። በቴህራን የተለኮሰው እሳት የሁሉም በር እያንኳኳ ነው። እርሳቸው አሁን የኢራን ጠቅላይ መሪ ብቻ አይደሉም። የዓለምን ሰላምና ጦርነት የሚወስን ትልቅ ቀይ ቁልፍ በእጃቸው ያስገቡ የዘመናችን እጅግ አደገኛ ሰው ሆነዋል። ምስራቅም ሆነ ምዕራቡ አሁን የዚህን ሰው ቀጣይ እርምጃ በአንክሮ የተጠባበቁ ነው። ነጋሪት ተጎስሟል፣ ሰይፉም ከሰገባ ወጥተዋል። መጪው ጊዜ ዲፕሎማሲያዊ ሳይሆን የባሩድና የደም መሆኑን ሁነቶች በግልጽ እያነጋገሩ ነው። አዲሱ የኢራን ዶክመንተሪ እጅ አንሰጥም፣ እናጠፋለን ወይም እንጠፋለን የሚል ሆኗል። ይህ ደግሞ በራሱ ለዓለም ታላቅ ስጋት ነው። የተያያዘው እሳት ኳስም ከመካከለኛው ምስራቅ አልፎ ዓለምን የሚያዳርስ የብዙዎች ስጋት ሆኗል። የስልጣን ሽግግሩ በሰላም ሳይሆን በሚሳኤል መታጀቡ የሙጅታባን የወደፊት የአመራር ዘይቤ ፍንትው አድርጎ የሚያሳይ ነው። አሁን የጥላው ልዑል ዘውዱን ደፍቷል። ጦርነቱም አዲስ ፊቱን አሳይቷል። ማብቂያው የት እንደሆነ ግን ጊዜ የሚመልሰው እንቆቅልሽ ነው።